ይሄንን ትልቅ ድንጋይ የሆነ ሰው ላይ አሰራዋለሁ። ሰላም። እናም ይሄ ሰንሰለት ተፈቶ እስኪያልቅ ሰውየውን ወደ ውሃው ጎትቶ ያስገባዋል። ይሄ በዚህ ቪዲዮ ካዘጋጀ ነው ከሰባት ወጥመዶች መሃል የመጀመሪያው ነው። ከከፍታ ላይ ራስን ተቆጣጥሮ መራመድ፣ በጣም ትልቅና አደገኛ ከሆነው ድብ ጋር ፊት ለፊት መጋፈጥ፣ አስቸጋሪ በሆነ የተጠመደ ቦምብ ባለበት ቦታ ላይ እንዲነዳ ማድረግ፣ እንዲሁም ሌሎች ውድድሮች። ሁሉንም ውድድሮች ተቋቁሞ ማለፍ የሚችል ከሆነ $5,000,000 አሸናፊ ይሆናል። ከሁሉም በፊት ግን ይህንን ውድድር ማለፍ ይኖርበታል። ውድድሩ ከባድና አደገኛ ስለሆነ የሰለጠኑ ጠባቂዎች አሉት። የታሰረበት ሰንሰለት ሳይፈታ በቆየበት እያንዳንዱ ሰከንድ የበለጠ ወደ ውሃው እየሰመጠ ነው የሚሄድ። ወጥቷል፣ አድርጎታል። የስ እንኳን ደስ አለ። አሁን ወደ $5,000,000 አንድ እርምጃ ተራምደሃል። በእርግጥ ይህንን ውድድር እንደሚያሸንፈው እርግጠኛ ነበርን። ወደ ሁለተኛው ውድድር እንኳን በደህና መጣ። በሩን ክፈቱት። አይነን ክፈትና ወደ ኋላ ተመልከት። ወይኔ ፈጣሪ ሆይ! ይሄ 450 ኪሎ የሚመዝን ድብ ገንዘብህ አካባቢ እየተንቀሳቀሰ ነው ይመስለኛል። አሁን $50,000 ወስዶታል። እንደ ሌሎች ውድድሮች ገንዘብህ አደጋ ላይ ነው። በዚህ ውድድር በዚህ ክፍል አሳልፈ የምትወስዳቸው እያንዳንዱ ቦርሳዎች ወደ ቀጣዩ ያሳልፈዋል። ውድድሩ አሁን ይጀምራል። መልካም እድል። እሺ አደርገዋለሁ። ድቡ ያንን ገንዘብ ፈልጎታል መሰለኝ። እንዴት ነው እንደዚህ የተረጋጋኸው? የተረጋጋው መስላለሁ፣ ነገር ግን በፍጹም አልተረጋጋሁም። ተመልከት፣ ወደ አንተ እየተመለከተ ነው። መጠንቀቅ ይኖርብሃል። ምንም እንኳን በዚህ ድብ ጥቃት እንዳይደርስበት ቢፈራም አሁን ገንዘቡን እየሰበሰበ ነው ያለው። ድቡ አሁን አንዱን ቦርሳ ሙሉ በሙሉ ረግጦታል። አንዱ ቦርሳ ላይ ብቻ ትኩረቱን አድርጓል። በጣም ትልቅ ስራ ይዟል መሰለኝ። በዚህም ምክንያት ተወዳዳሪያችን በቀላሉ ቦርሳዎቹን መሰብሰብ ችሏል። ድቡ የያዘው ቦርሳ እስኪቀር ማለት ነው። የመጨረሻው $50,000 በድቡ ተይዞ ነው ያለው። ስማ፣ ይሄንን ማድረግ የለብህም። በቃ አቁም። ያንን $50,000 ከድቡ መውሰድ ከፈራህ ማለት ነው። ባለህ መቀጠል ትችላለህ። ወደ ቀጣዩ ውድድር በ$450,000 ማረፍ እንችላለን። በፍጹም አላቋርጥም። እሺ እንግዲህ ተጠንቀቅ። ድቡን ለማታለል እየሞከረ ነው ገንዘቡን ለመውሰድ። እሺ በጣም ጥሩ እየሰራህ ይመስለኛል። ምናልባት የመጀመሪያው ሰው ልትሆን ትችላለህ። 450 ኪሎ የሚመዝን ድብን ወደ ራሱ እየጠራ ያለ ማለት ነው። የመጨረሻ ቦርሳውን ለመውሰድ እየሄደ ነው። አዎ ወስዶታል፣ አድርጎታል። እንኳን ደስ አለ። አሁን ደግሞ ወደ ሶስተኛው ውድድር እየሄድን ነው። ምናልባት ይህንን ውድድር ከዚህ በፊት ልታውቁት ትችላላችሁ፣ ግን ለየት ያለ ነገር ጨምረንበታል። አይንህን መግለጥ ትችላለህ። እንኳን በደህና መጣ። ወደ ቀጣይ ውድድር። አይሆንም ጂኒ፣ ገና እኮ ወደ ላይ 30 ሜትር ከፍ እንላለን። ከፍ አድርጉት ወደ ላይ። እንኳን በደህና መጣ ወደዚህኛው ባላንስ ወደ ማድረጉ ፈተና። ወይኔ አሁን $50,000 እዚህ 30 ሜትር ላይ ተንጠልጥሏል። በዚህ ጠባብ መንገድ ላይ ራስን ተቆጣጥረ መሄድ አለበት። እናም $50,000 ተከፋፍሎ ተንጠልጥለውልሃል። ቦርሶቹን በማንሳት ወደ ታች መወርወር ይኖርብሃል። ከታች የተዘጋጀልህ ቦታ አለ። እሱ ላይ ማሳረፍ የምትችል ከሆነ ገንዘቡ ያንተ ይሆናል ማለት ነው። ያንን ቦታ የምትስተው ከሆነ ግን ገንዘቡን ታጣዋለህ ማለት ነው። ወይኔ ፈጣሪ ሆይ! እንደ ዶሮ እየለቀምክ ልትመጣ ነው። እዚህ ቦታ ላይ ዶሮ የሚመስል ነገር ያለው ያንተ እግር ብቻ ነው። ጀምሮታል። የመጀመሪያው እርምጃ። ወይኔ ጉዴ! እየተራመደ ነው። ወይኔ ፈጣሪ! እዩት፣ እግሩ እየተንቀጠቀጠ ነው። ገንዘቡን ራሱ ለማግኘት ትንሽ ዝቅ ማለት ይኖርበታል። ሰውየው ምንድነው እየተሰማህ ያለው? በጣም የፈራ ትመስላለህ ጂሚ። አሁን በጣም እያወራህ ነው። አዎ አንተ ደግሞ ምንም እያወራህ አይደለም፣ ለዛ ነው። ወይኔ ፈጣሪ ሆይ! አሁን መወርወር ትችላለህ። አዎ አንድ ማሳረፍ ችሏል። ስማ፣ አሁን ደግሞ እንዳትደስ፣ ገና 9 ቦርሳዎች ይቀሩሃል። ወይኔ እግሬ መንቀጥቀጥ ጀምሯል። እሺ ወርውሮታል። ከሁለቱ ሁለት አስቀምጧል። በዚህ መሰረት የሚቀጥል ከሆነ እናያለን። ሶስተኛው ቦርሳ ጋር እየሄደ ነው። አስቀምጦታል። አሁን 4 ቦርሳዎችን ማስቀመጥ ችሏል። ንፋሱ እየጨመረ ነው። አረ ንፋሱ በጣም ከባድ ሆኖብኛል። ወይኔ ወድቄ ነበር። አዎ ወርውሮታል።
ወይኔ ስቶታል። $50,000 አጥቶታል። አሁን በጣም ጥሩ አደርገዋለሁ። አሁን $100,000 አጥቷል። ሁለት ተጨማሪ ቦርሳዎች ይቀሩታል። በል ቀጥል። እሺ የመጨረሻው ቦርሳ ያሳዝናል። በዚህኛው ውድድር $150,000 አጥቷል እና ደግሞ ገና ሶስተኛው ውድድር ላይ ነን። ጂቢ አቤት፣ አንድ ሀሳብ ላቅርብልህ። $100,000 ትሰጠኛለህ፣ ከዚያም ከዚህ ቦታ ላይ ዘላለሁ። 50 አደርግልሃለሁ፣ ዝለል። 75,000 አድርግልኝ። እሺ እስማማለሁ። አንተ እብድ ነህ።